የወሲብ ችግር ማለት ምንድነው? አጠቃላይ ትርጉም ከወሰን ማለት ነው። የተለያዩ 10 አይነት የወሲብ ችግሮች አሉ። ከነዛ መካከል ሁሉም እንደ የወሲብ ችግር ተብሎ ሲጠቀሱ ትርጓሜ ጠቅላላ ትርጓሜ መስጠት እንችላለን። ትርጓሜ ማለት ምንድነው? የወሲብ ችግር ማለት በግል ህይወት ወይም በሁለቱ ግንኙነት ላይ ውጥረት የፈጠረ ማንኛውም አይነት የወሲብ ጉድለት ወይም እንከን ከሌሎች የስነ ልቦና ህመሞች ከሌሎች የእጽ እና የአልኮል ተጽዕኖዎች ውጭ የሆነ ውጥረትና ጭንቀትን የፈጠረባቸው ነገር የወሲብ ችግር ነው ብለን በአጠቃላይ መናገር እንችላለን ማለት ነው። ጥሩ እንግዲህ ዛሬ አንዱ ልናነሳ የወደድነውን ሐሳብ ቀደም ሲል አድማጮችም እንደተናገርነው ይሄ የወሲብ ችግር በጣም በርካታ ትዳሮችን እያፈረሰ ይገኛል። ትዳርና የወሲብ ችግር ግንኙነታቸው ምንድነው? አይ ሚን ለኔ እስከሚገባኝ ድረስ ወሲብ ትዳር አይደለም። አሁን እንደዚሁ ሲገባኝ ወሲብ ትዳር አይደለም። ነገር ግን ትዳር ውስጥ የራሱ የሆነ አስተዋጽኦ አለው። የራሱ የሆነ የበኩልና አስተዋጽኦ አለው። ትዳር እንዲቀጥል የራሱ የሆነ አስተዋጽኦ አለው። ይሄ ማለት ትውልድ እንዲቀጥል ሊሆን ይችላል። እንደ ወሲብ ዓላማ ምንድነው ከተባለ የወሲብ ዓላማ ምንድነው ከተባለ አንደኛው ትውልድ እንዲቀጥል ነው። አንደኛ ደስታ ለማግኘት ነው። አይደለ? ይሄ ሁለት ዓላማ ነው። ከዚህ ሁለት ዓላማ ውጪ ያለው ሌላ ዓላማ ያለው አይመስለኝም የወሲብ ግንኙነት ዓላማ። ነገር ግን ይሄ የወሲብ ግንኙነት መሻከር ችግር በጣም በርካታ ትዳሮች እንዲፈርሱ ምክንያት እየሆነ ነው። በጣም ብዙ አድማጮችን አናግረናል፣ ብዙ ሰዎችን አናግረናል። ከሰዎች ጋር ስንነጋገር ስናወራ እንደው ወሲብ ጉልበቱ ምን ያክል ነው ትዳር ለማፍረስ ብለን ስንጠይቅ አንደኛ ዋናው እሱ ነው። ዋናው በቃ ወሲብ ችግር ካለ በቃ ትዳር እኮ ይፈርሳል። ዋናው የትዳር መፍረስ ምክንያቱ ወሲብና የወሲብ ችግር ነው ብለው የሚያስቡ ሰዎች አሉ። በእርግጥ እንደዛ ማለት እንችላለን ወይ? የወሲብ ችግርስ በእርግጥ ትዳር ለመፍረስ ምክንያት ነው ብለን ታስባለህ ወይ? እንደ ባለሙያ እስኪ አንተ እይታ ምንድነው? ይሄን ነገር እያወራን አድማጮችም ቀደም ሲል በጠቀስኩት ስልክ መልእክት እየላካችሁልን አብረን እንቀጥል። በነገራችን ላይ ሁላችንም እኮ እንደዚህ ነበር የምናስበው። ታስተውላለህ? ሁላችንም ወሲብ በቀጥታ ከጋብቻ ጋራ ግንኙነት ያለው ነው። አሁን ምንድነው የጋብቻ ደስታ የሚባል አለ፣ የወሲብ እርካታ የሚባል አለ። ሁለቱን አሁን አገናኝተን በቀጥታ ይያያዛሉ አንዱን ያመጣሉ ወይ ብለን ማየት እንችላለን ማለት ነው። የጋብቻ ደስተኛ በህይወታቸው በጋብቻቸው በአብሮነታቸው በጣም ደስተኛ የሆኑ ሰዎች እንደው በወሲብ እርካታ ካጡ ደስተኛ ላይሆኑ ይችላሉ የሚል ጥያቄ መጠየቅ እንችላለን። የሚገርመው እኛ ሁላችንም የምናስበው በወሲብ እርካታ የሌላቸው እርስ በርሳቸው ባላቸው የወሲባዊ ግንኙነት እርካታ የሌላቸው ጥንዶች በጋብቻቸውም ደስተኛ አይሆኑም ብለን እንደመድማለን። ከዛም ደግሞ ባሻገር ፍቺም ይዳርግባቸዋል። ፍቺዎችም የሚከሰቱት በወሲብ እርካታ ማጣት ወይም በወሲብ ችግር ነው ብለን እናስብ ነበረ። ነገር ግን ይሄ በጣም ለምሳሌ ያክል የወሲብ ችግር ያለበት ቤት አለ፣ ወሲብ ችግር ያለበት ቤት አለና የወሲብ ችግር ያለበት ቤት የወሲብ ችግር አይደለም ማለት እንችላለን። እና የወሲብ ችግር አሁን በቀጥታ ከጋብቻ ደስታ ጋራ ይገናኛል ወይ ብለን መደምደም አለብን ወይ? ነገር ግን ይሄ በጣም የተሳሳተ መሆኑን እኛም የደረስንበት በቅርብ ዓመታት ውስጥ ነው። ጥናቶች በጣም ይሰራሉ በዚህ ጉዳይ። የወሲብ እርካታና የጋብቻ ደስታ በቀጥታ ይገናኛሉ ወይ የሚል የጥናት የረጅም ጊዜ በሁሉም ሀገራት በሁሉም ባህሎች ውስጥ በሁሉም ማህበረሰብ ውስጥ ሰፊ የሳይንቲስቶች ቡድን ይሄንን ነገር አጠንቷል። እንደውም አንዱ ሳይንቲስት ትዳርን ለ25 ዓመት ያጠና ነው። ትዳርን ለ25 ዓመታት ያጠና ነው። ይህ ሰው ባሉት በ25 ዓመታት ውስጥ ነው ይሄንን ጥናት ያካሄደው። በሱ ባለበት ሀገር በራሱም ሀገር ጥናቱን አካሂዷል። እንደውም በድንበር እየተሻገረም ደግሞ ጥናት አካሂዷል። ተመልከት እንግዲህ 25 ዓመት ሙሉ ትዳርን ስላጠና ምንጫችን የሚሆነው እንግዲህ የዚህ ሰው መረጃ ነው ማለት ነው አንዱና። ስለዚህ ምንድነው ብሎ ነው የደመደመው? ከሱም ተከታይ ደግሞ ሌሎቹም አጥንተዋል። አሁን በማስረጃ የተደገፈ መሆኑን ለአድማጮች መስጠት ስላለብን ማለት ነው። ከሱም ባሻገር ደግሞ ሌሎቹም ተከትለው ማጥናት ጀመሩ። መጨረሻ ላይ የሚገርም ነገር በጣም በሚደንቅ ሁኔታ የተረጋገጠው ነገር ምንድነው? የወሲብ እርካታና የትዳር ደስታ በቀጥታ አይገናኙም።
ምን ማለት ነው? የወሲብ እርካታና የወሲብ ደስታ በቀጥታ ይገናኙ ማለት ምን ማለት ነው? በትዳር ደስተኛ መሆን በደንብ ግልጽ አድርገው። አሁን እንግዲህ አድማጮቻችን ራሱ ማወቅ አለባቸው ምንድነው የወሲብ ደስታ እና የትዳር እርካታ ምንድነው? የወሲብ እርካታና የወሲብ ደስታ የትዳር ደስታ ደስታስ እርካታስ ደስታ ውስጥ አይደለም። ተመልከታም ደስታ ነው። ደስታ ማለት ምንድነው? ደህና አደርሽ እንደምን አደርክ ምናምን የሚል ጥያቄ በየጊዜው ስንለያይ ስንገናኝ ይሄንን እናቀርባለን። ሰላምታ እሺ ደህንነት ነው። ደስታ ማለት ደህንነት በቃ እኔ ደህና ነኝ፣ ትዳሬ ጥሩ ነው፣ ባሌ ይወደኛል፣ ሚስቴ ትወደኛለች፣ ኑሯችን ጥሩ ነው፣ ቤታችን ጥሩ ነው፣ የተደላደለ ነው፣ በጣም የሚያስፈራኝ ነገር የለም፣ የሚያሰጋኝ ነገር የለም ማለት ነው። ደስታ ማለት ደህንነት ነው። የግላዊ የሆነ የደህንነት ስሜት ማለት ነው ደስታ ሲተረጎም። አሁን በወሲብ እርካታ ያጡ ሰዎች ይሄንን ሰላም ያጣሉ ብለን ነበር እኛ የደመደምነው ማለት ነው። ደስታ የትዳር ደስታ ማለት በህይወታቸው ውስጥ ደህንነት አይሰማቸውም ብለን ነበር የደመደምነው ማለት ነው። ነገር ግን በሚገርም ሁኔታ የወሲብ ችግር ያለባቸው እንደገናም ደግሞ በወሲብ ያረኩ እንደውም አንዳንዶቹ እንደውም እኛ ጋር መጥተዋል እኮ አንድ ሚዲያ ላይ ስንሰራ ብዙዎቹ እኛ እኮ ወሲብ ካደረግን ይሄን ያክል ጊዜ ነው፣ ግን እኛ በጣም ደስተኞች ነን፣ እንግባባለን፣ እንስማማለን፣ በጣም እንተሳሰባለን፣ አብረን እንሆናለን እና ደስተኛ ነን ብለው የተናገሩ ሰዎች አሉ ማለት ነው። ግን አሁን ሚስጥር አለው፣ ሌላ ሚስጥር አለው ችግር እንዴት እንደሚፈጥሩ ወሲብ። አሁን ስለዚህ እነዚህ የደስተኛ የሚሆኑ ሰዎች በትዳራቸው ደስተኛ የሚሆኑ ሰዎች የወሲብ እርካታ ያላቸውም አሉ፣ የወሲብ እርካታ የሌላቸውም አሉ ማለት ነው። ስለዚህ ይህ ማለት ምንድነው? የወሲብ ችግር በቀጥታ ከጋብቻ ደስታ ጋር አይገናኝም ማለት ነው። ኦኬ ያሳምናል፣ አሳማኝ ነው። አሁን እንግዲህ በማስረጃ ነው። እንዴት ነው የወሲብ እርካታ ደስታን የሚያሳጣው ወይም የሚያፋታቸው ነው? አሁን የአንድ ችግር ውጤት የሚያመጣው ውጤት አንደኛ ደረጃና ሁለተኛ ደረጃ ብለን ማስቀመጥ እንችላለን፣ እንደ ሙያ ማለት ነው። ቀጥታ ይገናኛል ወይ ከትዳር ፍቺ ጋራ ወሲብ? በቀጥታ አይገናኝም። በሁለተኛ ደረጃ ይገናኛል ወይ ወይም በተዘዋዋሪ ይገናኛል ወይ? አዎ ይገናኛል። እንዴት ነው የሚገናኘው ብለን ስናስብ የወሲብ እርካታ ማጣት እንደየጥንዶቹ የስብዕና አይነት የባህሪ አይነትና እርስ በርሳቸው የሚያደርጉት ግንኙነት ይወስነዋል ማለት ነው። አሁን አንዳንድ ጥንዶች የወሲብ ችግር በሚፈጠርበት የወሲብ ችግር ብቻ አይደለም፣ በነገራችን ላይ በጋብቻ ውስጥ ሁሉም አይነት ችግር ይፈጠራል። ልጅ ባሳደገ ላይ ችግር ይፈጠራል፣ ገንዘብ አያያዝ ላይ ችግር ይፈጠራል፣ ንብረት ሀብት ማፍራት ላይ ችግር ይፈጠራል፣ ህመም ሊከሰት ይችላል፣ ሌሎችም ውጥረቶችን የሚከሰቱ ነገሮች ሊከሰቱ ይችላሉ። መለያየት ሊመጣ ይችላል፣ በስራ ምክንያት ወይ በሆነ በሌላ ነገር መለያየት ሊመጣ ይችላል፣ ሌላ ያልታሰበ ዱብዳም ሊመጣ ይችላል። እነዚህ ሁሉ ችግሮች ናቸው። እነዚህ ሁሉ መፈታት ያለባቸው የአብሮነታቸው የሚጋሯቸው የችግር አይነቶች ናቸው ማለት ነው። በሚገርም ሁኔታ ግን የሚያፋታው የእርስ በርስ ግንኙነታቸው ነው። ለምሳሌ ሁለት የወሲብ እርካታ ያጡ ጥንዶችን መውሰድ ይችላለን። አንደኞቹ ጥንዶች በወሲብ እርካታ አጥተው ይፋታሉ፣ ሌሎቹ ደግሞ አብረው ይኖራሉ እና ግራ ይገባሃል። ስለዚህ እነዚህ አብረው ከኖሩ እነዛኞቹ ከተፋቱ በቀጥታ ለፍቺው ምክንያት የሚሆነው ሌላ ነገር ነው ማለት ነው። ትፈልጋለህ ምንድነው ችግሩ ብለህ ስታጠና ውጤቱንና መፍትሄውን የምታገኘው አብረው የኖሩት ጋር ነው ማለት ነው የምታገኘው። አብረው የኖሩት ጋር ስታገኝ የተግባቦት ክህሎታቸው በጣም የተሻለ ነው። ማለት ለምሳሌ የወሲብ ችግር ካሁን በፊት ማውርተነው ሊሆን ይችላል። የወሲብ ችግር የሚፈጥራቸው የግንኙነት መልክ መቀየር አንዱ መሸሽና ማሳደድ ሊሆን ይችላል። ግንኙነታቸው ማሳደድ፣ መሸሽ። በአብዛኛው ወንዶች ላይ የወሲብ ችግር ሲከሰትብን ዝምተኛ ነው የምንሆነው፣ ባይተዋር እንሆናለን፣ እንግዳ እንሆናለን፣ ስሜታችን ላንገልጽ እንችላለን። ለምንድን ነው ግን ይሄ ወንዶች በተፈጥሮ
ነገሮችን አመቀን ይዘን ያለ ማውጣት ወይም እዛው ራሳችን ውስጥ የማሳደር በጾታ ሲለያይ ዝንባሌው አለን። ነገር ግን ሁሉም ወንዶች ማለት አይደለም። አዎ ያለ ማካፈል ራስን የመፍታት ምንድነው የሚባለው? ወንዶች ወደ ራሳቸው ዋሻ ይገባሉ ይባላል። ችግሮች ሲገጥሟቸው ራሳቸው ዋሻ ውስጥ ገብተው ነው ችግሮቻቸውን ለመፍታት የሚጥሩት። ራሳቸው ውስጥ ገብተው እስኪፈቱ ድረስ ከራሳቸው ጋር የሚታገሉበት በዝምታ ውስጥ የሚያሳልፉበት ሁኔታ አለ ይላል ሳይንሱና ያንን እያልከኝ ያለው በትክክል አሁን ተመልከት እንግዲህ የወሲብ እርካታ አይደለም። አንድ ሴት ደግሞ ሌላው የሴቷ ባህሪ ደግሞ ምን ይሆናል? ሁለት አይነት ይሆናል ይባላል። ካሁን በፊትም አውርተናል። አንዳንዷ ቁጡ ትሆናለች፣ ኃይለኛ ትሆናለች እና መሳደብ ሊኖረው ይችላል፣ ማሽሟጠጥ ሊኖረው ይችላል፣ ወይም በተዘዋዋሪ መናገር ሊኖር ይችላል፣ ወይ ልጆቿን በጥፊ ልትመታ ትችላለች፣ ዕቃ ልትሰብር ትችላለች፣ በትንሹም በትልቁም ግልፍተኛ ልትሆን ትችላለች። ልትሆን ትችላለች። ይሄን ወዳ አይደለም፣ በርግጥ የሚፈረድም አይደለም። አንዳንዷ ደግሞ ሴት ደግሞ ምን ታደርጋለች? ሁሉ ጊዜ ጥያቄ ልታበዛ ትችላለች። በጊዜ ለምን አትገባም? ይሄን ለምን አታደርግም? ይሄን አድርግ፣ እንደዚህ ይሁን ምናምን የጥያቄ አይነትና የጉትጎታ አይነት የምታሳይ ይሄን አይነት ባህሪ የምትላበስ ሴት አለች ማለት ነው። ተመልከት አሁን የባል ችግሩን የሚፈታው በመሸሽ ነው። አሁን ከመጋፈጥ ይልቅ አንዳንዶቻችን በባህሪያችን ስብዕናችን ከመጋፈጥ ይልቅ ወደ ችግሩን ከመጋፈጥ ይልቅ ከችግሩ ቀጠና ራሳችንን በማግለል ወይም ገሸሽ በማድረግ ያን ነገር ችግሩ በስሜታችን ላይ በአእምሮአችን ላይ ችግር እንዳይፈጥርብን እንከላከላለን፣ እናስወግዳለን ማለት ነው። ግን ይህ ባህሪ ደግሞ በጤናማ ላይሆን ይችላል። ምክንያቱም ችግሩ ምንጊዜም በእኛ ዙሪያ በእኛነታችን ከሆነ ችግሩ እንዳለ እየተጠራቀመ እንደውም የበለጠ እያበጠ ነው የሚመጣው ማለት ነው። እና የበለጠ ለምሳሌ በጊዜ ለምንድነው ወደ አልጋ አተኛም እንዴ ትለዋለች። በአብዛኛው እንትን የሚለው ወንዶቹ ቴሌቪዥን ላይ ሊያፈጡ ይችላሉ ወይም ፊልም ሊያዩ ይችላሉ። አንዳንዶች የሚገርመው ደግሞ ፊልም ማውዱ ሁሉ ፊልም ማየት ይጀምራሉ። እዛ ቁጭ ብለው ፊልም ማየት ይጀምራሉ። ይሄ ፊልም እኔ በጣም ያስጠላኝ ስለነበረው እና ቁጭ ብሎ በቃ ሽሽት ነው። እና እንደውም አንድ ታሪክ አለ። እስኪ ምን ነው ያየው ፊልም? ምንም ፊልሙን አላየው። ዝም ብሎ ሐሳብ ውስጥ ነበር። ቁጭ ብሎ እስከ 7 እስከ 8 ሰዓት ከሌሊቱ ቁጭ ብሎ ፊልሙን ይመለከታል። እሷ ደግሞ እንቅልፍ አይወስዳትም። አልጋ ውስጥ ገብታ በር ትከፍታለች። የመኝታ ቤቷን በር ትከፍታለች። አትመጣም ወይ ትለዋለች። መጣው ይሄን ፊልም ልጨርስ። መጨረሻ ላይ ግን የሚገርመው ነገር ምን አይነት ፊልም ነው ያየው ስትለው ርዕሱን ራሱ አላወቀውም። እየሸሸ ነው እንጂ እየተመለከተ አይደለም። አሁን ተመልከት፣ ይሄ ግንኙነት መሸሽና መከተል ምን ሊፈጥር ይችላል ማለት ነው? በሴቷም ዘንድ ያለ መፈለግ፣ ያለ መወደድ፣ ያለ የመጠላት የአእምሮአዊ ሁኔታን ይዘት ያሳድርባታል። በወንዱም ዘንድ ደግሞ ከፍተኛ የሆነ ውጥረት እሷ ስትጎተጉተው ስትጠይቀው ይሄን አድርግልኝ ስትለው ጫና ይበዛበታል ማለት ነው። የበለጠ ስትጠይቀው የበለጠ እየሸሻት የበለጠ ስትጠይቀው እንደውም አንዳንዶቹ ወጥቶ በዛ ሁሉ ሊያድሩ ሊያመሹ ሊዘገዩ አብሮ መብላቱን መጠጣቱን ንግግር መክፈቱን ሁሉ እንትን ሊሉ ይችላሉ ማለት ነው። አሁን ይሄ ጤናማ ያልሆነ የግንኙነት አይነት ነው ይባላል። የትስስር አይነትም ነው የሚባለው። ቁርኝትና ትስስር እና መስተጋብር ወይም የግንኙነት አይነት ችግር ከሚባለው ማዕከል አንዱ ምንድነው? አንዱ ሲከተል አንዱ ሲሸሽ ነው። ይሄም አይደርስበትም፣ ይሄም ከዞሮ ወደዚህኛው መምጣት አይፈልግም። በማዕከላቸው ከፍተኛ የሆነ ችግር ይፈጥርባቸው። ምን ይፈጥርባቸዋል? ይሄ አሁን እንግዲህ ቅድም እንዳለው ማለት ነው የወሲብ ችግር የሚፈጥራቸው የግንኙነት አይነቶች መበላሸት ናቸው ለጋብቻ ፍቺውም ለጋብቻ ደስታ ማጣት ምክንያት የሚሆኑት ብለን እያወራን ነበረ። ስለዚህ ምንድነው የሚወልዳቸው ምንድናቸው? ለምሳሌ የወሲብ ችግር ሲፈጠር በባልና ሚስቱ መካከል የሚፈጥረው ግንኙነት አይነት ሌላ ምን ይወልዳል ነው። አሁን የሚወልደው ነገር ምንድነው? ለምሳሌ ቅድም እንደጠቀስነው አንዱ ሲከተል አንዱ ሲሸሽ፣ ሌላዎች ደግሞ ሌላም አለ ደግሞ በጣም መጥፎ የሆነ የግንኙነት አይነትም ሽሽት የሚባል አለ። የሚገርም ነገር ሁለቱም ጸጥ የሚሉ ሁለቱም ጸጥ አስበው ሁለቱም ጸጥ ነው። ሁለቱም እየሸሹ ነው። ይሄ ከባድ ይመስለኛል በጣም። አሁን ይሄኛው ችግር ነው። አንዱ ሲከተል ሌላውም ሲሸሽ በጣም ችግር ነው። ይሄ ደግሞ ሌላ አይነት ደግሞ አለ። አንዱ
አንዱም ራሱ የሚከተል የለም በእነሱ መካከል። ሚስትም ዝም ነው የምትለው፣ ባለም ዝም ነው የሚለው። ሚስት ልጆቿን በመንከባከብ ሌላ ስራ በመስራት ግንኙነቱን ትቆርጣለች፣ እሷም ወደዛ ትሄዳለች። ባለም እንደዚህ በማድረግ ሌላው በፊናው የራሱን መንገድ በመያዝ ዝም ይላል ማለት ነው። አሁን በምን መንገድ እነዚህ ሰዎች ማውራት ይችላሉ? በምን መንገድ ስሜታቸውን መግለጽ ይችላሉ? እንዴት ሊገናኙ ይችላሉ? የሚገርምህ ነገር እየቆየ ሲመጣ ከተግባቦት ችግሮች መካከል የሚፈጠር ለፍቺ የሚዳርግ አንድ አደገኛ ነገር አለ። 4 መርዞች የሚባሉ አሉ ለፍቺ የሚዳርጉ 4 መርዞች ማለት ለምሳሌ የአለማክበር ወይም የትዳር አጋርን ማጣጣል፣ የድንጋይ አጥር ማለት ይሄኛው ነው። አሁን እነዚህ ሁለቱ ዝም የሚሉ ባልና ሚስቶች መካከል የሚፈጠር ነው። ዝም የድንጋይ አጥር ማለት ምንድነው? ተጋብተው ህጋዊ ባልና ሚስቶች ሆነው ነገር ግን ጣራና ግድግዳ ብቻ ነው የሚጋሩት። እንደዚህ አይነት ጥንዶች እኮ አሉ በነገራችን ማያወሩ። እኔ ኃይሌ አንድ ታሪክ ላስታውስና ከዚህ በፊት አብረን ሰርተናል። ለ4 ዓመት ያክል በባልና ሚስት አብረው እየኖሩ ባልና ሚስት ሆነው 4 ዓመት ያክል አብረው እየኖሩ የማይነጋገሩ ባልና ሚስት። እንደውም የማስታውሰው ነገር እኛ ጋር ስትመጣ ሚስት በጣም እያለቀሰች ወረቀት ነው ይዛ የመጣችው በፔስታል እና ምንድነው ብለን ጠየቅናት። ዘረገፈችው። ምንድነው ብለን ስንጠይቃት አንብቡት አለችን። ስናነበው አንዱን ወረቀት ልክ ስንገልጠው ምንድነው የሚለው? የዚህ ወር ወጪ ይላል። እሱ ደግሞ ይመጣና ይጽፋል። ምንድነው የዚህ ወር ወጪ ብሎ ደግሞ እሱ ይጽፋል። የዚህ ወር ወጪሽ ምንድነው? አይነጋገሩም። እንግዲህ በጽሁፍ ነው። ጠረጴዛ ላይ ያለ አንድ ጽሁፍ አለ። እዛ ጠረጴዛ ላይ ነው የሚጽፍላት። ራይት እና ጤፍ እፈልጋለሁ፣ ጤፍ ስንት ኪሎ ጤፍ ብሎ ይመልሳል። እዛ ልብ አድርግ እንግዲህ ባልና ሚስት አንድ ቤት ውስጥ እየኖሩ ለቤታቸው የሚያስፈልጋቸው ልጆቻቸው የሚያስፈልጋቸው በአጠቃላይ ለቤተሰቡ የሚያስፈልጋቸውን ግንኙነት እንኳን ለማድረግ ይሄ በቋንቋ ለመነጋገር በሚያስፈልገን ጊዜ በጽሁፍ የሚገልጹበት ሁኔታ አለ። አንተ ስታወራ ሰምቻለሁ መሰለኝ። በልጅ ደብዳቤ በልጇ በኩል ደብዳቤ የሚጻጻፉት ማለት ነው። ፊት ሰርተናልና ይሄን እንግዲህ ችግሩ ምን ያክል በጠነ ሰፊ ችግር እንደሆነ ማሰብ ይችላል። 4 ዓመት ግን ሲኖሩ በጣም የሚገርም ነገር ልንገርህ፣ ሰው አያውቅም። ኢቭን ልጆቻቸው እንኳን ያን ያክል የከረረ መሆኑን አያውቁም። አብረው ነው የሚቀመጡት፣ አብረው ነው የሚወጡት፣ ተከታትለው ነው የሚወጡት። 2 መኪና አላቸው። ሲወጡ ተከታትለው ነው የሚወጡት፣ ሲገቡ የሆነ የተለመደ ሰዓት አለ፣ ተከታትለው ነው የሚገቡትና የሆነ በጣም የሚደንቅ በጣም ከባድ የሆነ ግንኙነት ያላቸው ሰዎች አሉ። አሁን ልክ እንዳልከው የድንጋይ አጥር ነው በቃ የሚካፈሉት ነገር አለና እውነት በጣም አደገኛ መርዝ ነው። አሁን የድንጋይ አንስት ወሲብ ነው። ምንድነው እነዚህ የወሲብ ችግሩ ምንን ያመጣል? በባህሪያችን እኛ ዝም ማለት ምን መርጥ ከሆነ ስብዕና ነው። እዚህ ላይ የሚያፋጠን ስብዕናችን በነገራችን ላይ የወሲብ ችግሮች አይደሉም። ችግርን ለማዳንና ለማከም የስነ ልቦና ባለሙያ ቃል አይገባም። ምክንያቱም ሁሉ ጊዜ በህይወት ውስጥ ችግር አለ። ችግር አይደለም። ታፍቲንግስ ኔቨር ላስት ይላሉ። በጣም አይቆምም። ስለዚህ ችግር ነው የሚያፋታ ካልን እኮ ሁሉም አብረው ትዳር ውስጥ የሚኖሩ ጥንዶች ችግር የለባቸውም ማለት ነው። ደግሞ ማይታሰብና ከእውነት ያረቀ ነገር ነው። ስለዚህ ምንድነው የአሁንም ደግመን የምንለው የወሲብ እርካታ ማጣት በቀጥታ ከጋብቻ ደስታና ከጋብቻ ፍቺ ጋር አይገናኝም። ነገር ግን የጋብቻን ደስታ የሚያሳጣውና ለጋብቻ ፍቺ የሚዳርገው ወሲብ በመጀመሪያ ደረጃው ወይም በቀጥታ ሳይሆን በተዘዋዋሪ ነው። በተዘዋዋሪ ደግሞ እንዴት ነው ፍቺውንና የጋብቻ ደስታውን የሚያሳጣው ስንል ደግሞ ባልና ሚስት እርስ በርሳቸው ባላቸው በሚፈጠር የተበላሸ ወይም ጥሩ ያልሆነ የግንኙነት አይነት ነው ማለት ነው። ከነዚህ ዋና ቀጥታ የሚያፋታቸውና ደስታ የሚያሳጣቸው የችግሩ መነሻ ነው ወይስ ምክንያቱ ይሄ ነው? በቃ በቀጥታ የሚገናኙ ቀጥታ ነው የሚገናኙ። የወሲብ ችግሩ እንደየ ባልና ሚስቱ እንደየግለሰቦቹ የስብዕና አይነት ለችግር ሊፈጥርባቸው ይችላል፣ ችግር ላይፈጥርባቸው ይችላል። ችግር በእርግጥ ይኖራል፣ ነገር ግን ፍቺ ሊዳርግባቸው ይችላል፣ ፍቺ ላይዳርግባቸው ይችላል ማለት ነው። አሁን ፍቺ የሚዳርግባቸው ግለሰቦች ምን አይነት ናቸው? ችግር በሚፈጠርበት ጊዜ ተጋፍጠው እርስ በርስ ተገናኝተው ማውራት የማይችሉ ችግራቸውን መፍታት የማይችሉ ጥንዶች ተጋላጭ ናቸው ማለት ነው። ዝምታን የሚመርጡ ጥንዶች ወይም መሸሽን የሚመርጡ ጥንዶች ወይም ሁሉ ጊዜ መልስን የሚጠብቁ ጥንዶች፣ እነዚህ ጥንዶች በሚገናኙበት ጊዜ
ትስስሩ አይነት የተበላሸ ሊሆን ስለሚችል በቀጥታ የግንኙነት አይነታቸው ለፍቺና ለደስታ ማጣት ሊዳረጋቸው ይችላል ማለት ነው። ልብን በላውን እዚህ ላይ የሚፋቱት ባልና ሚስቶቹ ዝም ስለተባባሉ እንጂ የወሲብ እርካታ ስላጡ አይደለም። ዝም መባባል ግን ይሄ ምክንያት ሊሆን አይችልም ወይ? ለምሳሌ ያክል አሁን የወሲብ ችግሮች ብለን የምንጠቅሳቸው በርካታ ነገሮች አሉ አይደለ? የወሲብ እርካታ ማጣት ይሄ ምክንያት ሊሆን አይችልም ወይ? የወሲብ እርካታ ማጣት ለምሳሌ ያክል የስንፈተ ወሲብ ባለፈው ሳምንት ያነሳ ነው የስንፈተ ወሲብ ችግር አለ። ይሄ ስንፈተ ወሲብ ችግር መኖሩ ሴቷ ልታገኝ የሚገባውን ትክክለኛ እርካታና ደስታ ማግኘት አለመቻሏ ወይም በወንዱ በኩል ወንዱ ሊያገኝ የሚገባውን ትክክለኛ እርካታ ሊያገኝ አለመቻሉ አንደኛው ትዳሩን ሊበጠብጠው የሚችለው ጉዳይ አይሆንም ወይ? ሊሆን አይችልም ወይ ነው? ይበጠብጣል። ተመልካች የስንፈተ ወሲብ ብቻ ላይሆን ይችላል። ሌሎች እኮ የወሲብ አይነቶች አሉ፣ ወደ 10 አይነት ችግሮች አሉ ብለናል። እነዚህ 10 አይነት ችግሮች በወንድም በሴትም የሚከሰቱ የወሲብ ችግሮች ቤቱ ሊበጠብጡት አይችሉም ወይ ነው? ትዳሩ ሊበጠብጡት አይችሉም ወይ ነው? ያ እርካታ ማጣት በራሱ ማለት ነው ምክንያት ሆኖ ትዳሩ ሊፈርስ አይችልም ወይ ነው? አሁን እንግዲህ ቀደም ሁሌም እንደምናገረው እኔ እዚህ ቦታ ላይ የተቀመጥኩት እንደ ጋዜጠኛ ብቻ አይደለም። እርግጥ አንድ ጋዜጠኛ ሊያደርገው የሚገባው አድማጮቹን ወክሎ ነው የሚቀመጠው። አድማጮችን እያሰብኩ ነው ማለት እንዲህ የሚያስቡ አድማጮች አሉ፣ እንዲህ የሚጠይቁ አድማጮች አሉ። በእርግጥ እንዴ ምንድነው የምታወራው ኃይሌ? እንዴ ሊሆን ይችላል፣ ሊሆን አይችልም። ሰዎች ችግሩ ስላለ ነው፣ ወሲቡ ችግር የወሲብ ችግር ስላለ ነው ሰዎች ከዛ ችግር ትዳራቸው የሚፈርሰው። አለመርካቱ መኖሩ፣ እርካታ ማጣቱ ብዙ ቅድም ነው ችግርማ ችግር ነው። ችግር አሁን የወሲብ ችግር ነው ብለን የተረጎምነው ቅድም ችግርማ ችግር ነው። ስሜታቸው ላይ ጥሩ ያልሆነ ነገር ያሳድራል። ስለዚህ ባለም በፊናው ይጨነቃል፣ ሚስትም በፊናው ትጨነቃለች። በማከላቸውም የሆነ መንገታገትን ይፈጥርባቸዋል። ችግር ነው ማለት ነው። አሁን ደስታቸው ሙሉ ለሙሉ ይነጥቃቸዋል ነው ወይ ነው በቀጥታ የኛ ጥያቄ። ደስታቸው ሙሉ ለሙሉ ላይነጥቃቸው ይችላል ነው የተገኘው ውጤት። ደስታቸው ያፋታቸዋል ወይ ነው በቀጥታ 100%። በፍጹም አይደለም 100%። እንደው ያነሰ ፐርሰንት ያክል እንኳን ወይም እጅ ያክል እንኳን ላያፋታቸው ይችላል ነው። ታዲያ ለምንድን ነው አንዳንዶቹ በወሲብ ምክንያት ነው የተፋታ ነው ብለው የሚናገሩት ነው? የወሲብ መነሻው ጭንቀታቸው ወሲብ ነው። ስለዚህ እነሱ የሚያስቡት የወሲብ ችግር ከተፈጠረብን በኋላ አሁን የተገኘው ጥናት ነው የምነግርህ። እነሱ የሚያስቡት በቀጥታ እንደውም ጥናቱን ሲደረግ ይህ 25 ዓመት ያጠናው ሰው ጥናቱን በሚያደርግበት ጊዜ የተሳሳተ መረጃ ሲሰጡት ያንን ራሱ ማረጋገጫ አለው። ግለሰቦቹ ችግር ውስጥ ያሉ ሰዎች ራሳቸው የችግሩ ምክንያት ላያውቁት ይችላሉ አንዳንዴ። ስለዚህ ምንድነው የሚከሰተው? እነሱ የሚያስቡት ወሲቡ ከተፈጠረብን በኋላ ነው የተፋታ ነው ብለው ነው የሚያስቡት። በሙያ እይታ ደግሞ በታክቲክና በዘዴ ደግሞ የተፋቱት በርስ በርስ ባላቸው ግንኙነት የተነሳ ነው። ምክንያቱም ለይሄንን ማረጋገጫ ሌሎች ሰዎች ስላሉ እነዛ ሰዎች ለምንድን ነው ያልተፋቱት? እነዛ ሰዎች ለምንድን ነው ደስተኛ ሊሆኑ የቻሉት? ያን ያህል ከፍተኛ የሆነ የመሰላቸትና በህይወት ውስጥ ደስታን የማጣት ችግር ለምንድን ነው ያልፈጠረባቸው? ለምሳሌ 10 ሰዎች ደስተኛ ያልሆኑ አሉ፣ ወሲብ እርካታ ሳይኖራቸው ቀርቶ 15 ደግሞ ደስተኛ የሚሆኑ ተገኙ። ስለዚህ አሁን ምን ብለህ ትደመድማለህ? ቀጥታ የወሲብ ችግሩ ነው በእርግጥ የደስታቸውን ማጣታቸውንና ፍቹን የከሰተው ብለህ ታስባለህ? 5 ሰዎች ወሲብ ችግር ከተፈጠረባቸው በኋላ ተፋቱ። 20 ሰዎች ደግሞ ወሲብ ችግር ያለባቸው አብረው ይኖራሉ። ስለዚህ ሌላ ነገር አለ ማለት ነው። ምንድነው ያ ሌላ ነገር? ያ ሌላ ነገር ምንድነው? አሁን ስንናገር የነበረው እነዚህን የሚገርምህ ነገር እነዚህ የተፋቱት እና አብረው ያሉት ላይ ጥናት ሲሰራ እርስ በርሳቸው ያላቸው የግንኙነት አይነት አብረው እንዲኖሩና እንዲፋቱ ያደርጋቸዋል። የሚፋቱት የጥንድ አይነቶች ወሲብ ብቻ አይደለም፣ ሌሎችም ችግር ይፈጠራሉ። የጥንድ አይነቶች ችግር ሲፈጠር ዝም የሚሉ አንዱ የሚጎተጉት አንደኛው የሚሸሽ ከሆነ እርስ በርሳቸው ያልሆነ ቃላትን ክብርን ዝቅ የሚያደርግን የሚፈትንን የሚያጣጥልን
ቃላትን ቢለዋወጡ ከሆነም እንደገናም ደግሞ ምንም አይነት ስሜት የማይጋሩ የተግባቡት ችግር በከፍተኛ ደረጃ ሊፈጥርባቸዋል ማለት ነው። አሁን ይሄ ነው ዋናው ነገር ገመዱ እርስ በርሳቸው አብሮነታቸውን የሚያበላሸው ተግባቡት ነው ማለት ነው። ይሄ ነገር ምንን ያጠፋል? አሁን የወሲብ ትልቁ ጥቅም ምንድነው? ውህደት ከአራቱ የጋብቻ አይነቶች አንደኛው መቻቻል ወይ መቀበል፣ መተማመን፣ መከባበርና መዋሃድ ናቸው። ውህደትን ያሳጣዋል። ውህደትን ሲያሳጣው ደግሞ መተማመን ይጠፋል። አሁን እነዚህ ለምሳሌ ካልተነጋገርክ፣ ካላወራህ፣ ሚስትህ የምታስበውን ካላወቅ፣ ባሏ የሚያስበውን ካላወቀች ከሸሹ እርስ በርሳቸው ያላቸው የስሜት ቁርኝት፣ የባህሪ ቁርኝት፣ ትስስር፣ አብሮነት ይጠፋና የማይተዋወቁ ሰዎች ይሆናሉ። አለመተዋወቅ ባሏ ያለበትን የወሲብ ችግር ማወቅና ያን የወሲብ ስሜቱን ጭንቀቱን ራሱ በነገራችን ላይ እኔ እኮ አለመቻሌ እንደዚህ ይሰማኛል ብሎ ግልጽ አድርጎ ሲነግራት የበለጠ ውስጧ ይገባል፣ ይቀርባታል። ግን ልንሸሽ እንችላለን። ስንሸሽ ግን የበለጠ እየተረሳሳን መጣል አንተዋወቅም። እና ውህደት የሚባለውን መሰረታዊ የሆነ የጋብቻን የጥምርታ መሰረት ያጠፋባቸዋል። ስለዚህ የወሲብ እርካታ ማጣት አይደለም ነው የምትለው? የወሲብ እርካታ ማጣት አይደለም፣ ሁለተኛ ደረጃ ላይ ነው የምታገኘው። ቀጥታ አይደለም። ቀድሞ መምጣት ያለበት ሁለቱ ባለትዳሮች ወይም ባልደረቦች። የሚያስቅህ ነገር አንዳንዶቹ ረጅም ዓመት የወሲብ ችግሩ ከተፈጠረ በኋላ ይቆያሉ። አንዳንዶቹ በቶሎ ይፋታሉ። አንዳንዶቹ ለተወሰነ ጊዜ ጥሩ ስሜት ይኖራቸዋል፣ አይሰላችሁም ምን ይላሉ። አንዳንዶቹ ደግሞ ወዲያውኑ ደስታ ማጣት ይጀምራል። የሚገርምህ ነገር መነሻው የሆነው የወሲብ ችግሩ ይረሳና ሌላ አጀንዳ ውስጥ ይገባሉ። አንተ በጊዜ አትገባም፣ አንተ በቶሎ አትገባም፣ ወሲቡ ተረስቷል። በቃ ጭራሽ አንተ በጊዜ አትገባም፣ ምግብ እንትን አትልም፣ አትረዳኝም፣ ምን አትልኝም። ቀጥታ የእርስ በርሳቸው ያለው ወሲቡ ተረስቶ እንደውም አጀንዳቸው ሌላ ይሆናል። ጥሩ። እስኪ እንደ መፍትሄ ልናስቀምጣቸው የምንችላቸው ነገሮች አሉ ወይ? ሁለት እንግዲህ መፍትሄ ነው ያለው። ሁለት መፍትሄዎችን ማንሳት ትችላለን። ሁልጊዜ እንደምንለው አንደኛው ተግባቦት ነው። ሁለተኛው ደግሞ የመዝናናት ልምምድ ይባላል። ይሄ ግን በእርግጥ በባለሙያዎች ድጋፍና እርዳታ የሚሰራ ነው ማለት ነው እና ለወሲብ ቶሎ ለሚጨርስ ስንፈተ ወሲብ እያወራ ስለነበር ከመነሻው ቶሎ ለሚጨርስ ወይም ስንፈተ ወሲብ ያለበት ወንድ የሚመከረው ምንድነው? አካሉን፣ ስሜቱን፣ ሰውነቱን በደንብ ማዝናናት አለበት የወሲብ እንትኑን ከመፍጠሩ በፊት። ሴቷ ደግሞ የበለጠ በፈገግታ ማሳየት አለባት። ምን ጊዜም ቢሆን ጫና ውስጥ እንዲወድቅ ማድረግ የለባትም። ምክንያቱም ዋናው ምክንያት የፍርሃትና ጭንቀት ስለሆነ ያ ፍርሃቱና ጭንቀቱ እንዲጠፋ መሆን ስላለበት ሴቷ እንዲዝናናና ቀለል ያለ ስሜት እንዲሰማው ማድረግ አለባት። የሽሽት የማሳደድ ሽሽት ዝም ግንኙነትን መሰበር አለበት ማለት ነው። ባልና ሚስት አልጋ ላይ ከሚያደርጉት ድርጊት ባሻገር ምግብ መመገብ አብሮ ወሲብ ነው። ልብስ አብሮ ማጠብ ወሲብ ነው። ልጆችን መንከባከብ አብሮ ወሲብ ነው። በጣም ደስ ይላል። ሌሎችም ነገሮች አብረው በሚንቀሳቀሱበት ማንኛውም ነገር ወሲብ ነው ማለት ነው። ይሄ ማለት ምንድነው? ትስስራቸውና ቁርኝታቸው እየሰፋ ሲመጣ አብሮነታቸው በደንብ እየታሰባቸው ስለሚመጣ ወሲብ ችግሩ እንኳን በቀጥታ ራሱን የቻለ የመፍትሄ አይነት ቢፈልግም ነገር ግን እነሱ ወሲብ ችግሩን ለመፍታት የሚተባበሩ ጥንዶች ይሆናሉ ማለት ነው። እንደዚህ አይነት ጥንዶች አይፋቱምም። በትዳራቸውም ላይም ከፍተኛ የሆነ የደስታ ማጣትን ችግር አይከስትባቸውም። ጥሩ። በተጨማሪ ደግሞ ወደ ባለሙያ መሄድ እንዳለባቸው ሁሉ ጊዜ እንመክራለን። እንደዚህ አይነት መሰል ችግሮች በእርግጥ አይነገሬ ከሚባሉት ችግሮች መካከል ውስጥ ናቸው ሀገራችን ውስጥ። ስለዚህ እነዚህ አይነገሬ የሆኑ ችግሮች ደግሞ ከባለሙያዎች ጋር ከሐኪሞች ጋር ቁጭ ብሎ በመነጋገር በማውራት አስፈላጊውን ትሪትመንት ድጋፍ እርዳታ በማግኘት ችግሮችን መፍታት ስለምትችሉ ትዳራችሁን ለመታደግ በቀጥታ ከባለሙያዎች ጋር ከሚመለከታቸው አካላቶች ጋር መነጋገሩ የተሻለ አማራጭ ነው እንላለን።